እስክንድር ጋር በቃ ከመጨረሻው ቀን ስንብት በኋላ ተገናኘችን ማላቀም ታያችን ማላቀም መንገዱም የለም ለእስክንድር ነው መልእክት ማስተላለፈው አንተ ብታልፍም ራአይ ሃያልፍም ለህዝብ ለሀገር ኢትዮጵያ ውስጥ ዲሞክራሲ ሐሳብን በነጻነት የመግለጽ መብት እንዲከበር ነው መስዋዕት ይሆንከው መስዋዕትነትህ ዋጋ አለው በርታ ነው ማለት በቃ እንግዲህ እስክንድር ሲታሰር የመጀመሪያው አይደለም የገባበትን ምክንያት ያው እስክንድር ማንንም እንደሚያውቀው ጸሐፊ ነው ጋዜጠኛ ነው በየጊዜው መንግስትን ይተቻል ሌላ ምንም ምክንያት የለም የተከሰሰበት ግን ከሱ ጋር ማይወክለው ከሱሙ ጋር ማይሄድ አሸባሪ ተብሎ ነው እስክንድር ጋዜጠኛ ነው አሸባሪ አይደለም ምንም ነገር ማለፍም አይችል ነገ እታሰራለሁ ነገ ሌላ ነገር ይደርስብኛል ብሎ ዛሬን ከመጻፍ ወደ ኋላ ማይል ከዛሬ 7 አመት በፊት እርግጥ ነው እስር ቤት አብረን ነበርን አብረንነት ያዝነው ወደ ማዕከላዊ እስር ቤት ይዘውን ሄዱ አንድ ላይ እርጉዝ ነበርኩ እርጉዝም ሆነን አላቀም ነበር እዛ ከገባው ቼክ አፕ አድርጌ ነው እርጉዝ ሆነን የሚያወቁት እስር ቤት ውስጥ እርጉዝ መሆን በጣም ከባድ ነው ከስሩ በላይ በጣም ትልቅ ሸክም ነው እንደምታውቀው እስክንድር አሁን 18 አመት ፍርደኛ ነው ይሄ ህፃን ልጅ አለ መሃላችን ላይ ክፉና ደጉን እየለየ ነው እስክንድር እንደሚለው ጥላቻ ይዞ እንዲያድግ አልፈልግም ብሏል የልጁም ጭንቅላት በጣም የተጎዳ ነው እንደ ልጅ አይደለም የሚያስበው እንደ ልጅ አይደለም የሚጫወተው ከሰኞ እስከ አርብ ትምህርት ቤት ያሳልፋል ቅዳሜና እሁድ አባቱ ጋር ቃሊት ይውላል ከዛ ሲመለስ ከህፃናቶች ጋር ተጫውተው የልጅ ጨዋታ ያቀም እስክንድርም በቃ አንቺን መደግፊን ከሆነ ከጎነነኝ የምትይ ከሆነ አደራ ልበልሽ ልጄን ከቁም ነገር አድርሽልኝ በቃ የኔ ነገር ጊዜው ሊረዝም ሊያጥርም ይችላል የሞጣበት ልጄን ግን አደራ ነም መተኛ ታቀቶኛል የመጣ ሲጠይቀኝ ሁሌ ሰቀቀን ውስጥ ገባለሁ አምነስቲ በተደጋጋሚ ኢትዮጵያ ውስጥ ስለሚካሄደው የሰብአዊ መብት ገፈፋ ስለ ጋዜጠኞች መታሰር ዛሬ ውጤት አላመጣም ነገ ውጤት አላመጣም አይደለም ውጤት ያመጣል በርቱ ጠንክሩ ኢትዮጵያ ላይ ያላችሁ ትኩረት አሁንም ይቀጥል ነው ማለት ሌሎችም የታሰሩ እንደ እስክንድር አይነት ሌሎችም ጋዜጠኞች ላይ የምታረጉትን ነገር ይቀጥል ጥረታችን ውጤት አላመጣም አትበሉ ተስፋ አትቁረጡ ውጤት ያመጣል በርቱ ነው ማለት